ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገን እኔ በጣም ደህና ነኝ። ዛሬም እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ እንግዲህ ይዤላችሁ የመጣሁት እዚህ ጋር እንደምትመለከቱት የእጅ መታጠቢያ ሳይሆን የፀጉር መታጠቢያ ሻምፖ ነው። እንዴት በቀላሉ ቤታችን ውስጥ እንደምናዘጋጅ አሳያችኋለሁ። ከጎጂ ነገሮች ነፃ የሆነና ከኬሚካል እንዲሁም ከሁሉም ነገር ነፃ የሆነ በተፈጥሯዊ መንገድ እንዲሁም ደግሞ ወጪያችንን የሚቆጥብልን እንዴት በቀላሉ ቤታችን ውስጥ አዘጋጅተን የተጎዳ ፀጉራችንን እንዴት ማከም እንችላለን፣ ፀጉራችንን ለማለስለስ እንዲሁም ደግሞ እድገቱን ለማፍጠንና እንዲሁም ደግሞ ከጎጂ ኬሚካል ፀጉራችንን መጠበቅ እንድንችል የሚረዳን በጣም ቆንጆ የሆነ የፀጉር መታጠቢያ ወይም የፀጉር ሻምፖ ነው ማለት ነው። በተለይ ደግሞ ከውጭ የምትገዙት ሻምፖ ለፀጉራችሁ የማይስማማችሁ ከሆነ ወይም ደግሞ ለፀጉራችሁ የሚስማማ ሻምፖ የቱ እንደሆነ ማግኘት ላልቻላችሁ ወይም ማወቅ ላልቻላችሁ ይሄ ሳሙና ይጠቅማቸዋል እርግጠኛ ነኝ። እንዲሁም ደግሞ በቀለም ለተጎዳ እንዲሁም ግርድድ እያለ ጫፍ ጫፉ ላይ ክንችር እያለ ለማበጠል ወይም ለመሰራትም የሚያስቸግር አይነት ፀጉር ካላችሁ ይሄ ሻምፖ እንደሚጠቅማችሁ እርግጠኛ ነኝ። ፀጉርን ለማለስለስ፣ ፀጉርን ለማሳደግ እንዲሁም ደግሞ ከፎሮፎር ከፀጉር ይሄ ከማሳከክ ከሁሉም ነገር ነፃ የሆነ ለዚህ ሁሉ ጠቃሚ የሆነ ነው። ፀጉራችሁን ለሚያሳክካችሁ የራስ ቅላችሁን ለማጽዳት እንዲሁም ደግሞ የፀጉራችሁን ጤንነት ለመጠበቅ ፀጉራችሁን ለማብዛት እንዲሁም ደግሞ እድገቱንም ለማፍጠን ለብዙ ነገር ለፀጉራችን የሚጠቅም በጣም ቆንጆ የሆነ ሻምፖ ነው። እኔ ከዚህም በፊት ሰርቼው ጨርሼው እንደገና ድጋሚ ስሰራው ደግሞ ያው ለእናንተ ብላሳያችሁ ብዬ እዚህ ጋር እንደምትመለከቱት ይህንን አንድ ያዘጋጀሁትን ከ6 ወር በላይ መጠቀም እችላለሁ እስከ 8 ወር ማለት ነው። በየሳምንቱ አንዴ እየታጠብኩኝ ማለት ነው። ፀጉሬን በሳምንት አንዴ እየታጠብኩኝ ይህንን አንድ ያዘጋጀሁትን ከ6 ወር በላይ መጠቀም እችላለሁ ማለት ነው። እሺ ጓደኞቼ ቪዲዮዬን ስትጀምሩ ላይክ በማድረግ ጀምሩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ካልሆናችሁ ቤተሰብ በመሆን አበረታቱኝ እላለሁ። እንግዲህ ወደ አዘገጃጀቱ ስንሄድ እዚህ ጋር የሚያስፈልገን ዳላን ይሄን ሳሙና ነው ማለት ነው። አረብ ሀገር ያላችሁ እርግጠኛ ነኝ በቀላሉ ታገኙታላችሁ። እዚህ ጋር ከወይራ ዘይት ጋር የተዘጋጀ ነው። እንዲሁም ደግሞ ሳዳ አለ ምንም ወይራ ዘይት ሳይገባበት ወይም ደግሞ ምንም አይነት ኦሊቭ ምንም አይነት ነገር ሳይገባበት ሚሸጥ አለ ማለት ነው። ልክ በአገራችን ሳሙናው ልክ እንደ ሞራ እንደምንለው ሳሙና ነው። ልክ እንደ ኢትዮጵያ ላይ ሞራ ብለን የምንጠራው ሳሙና እንደዛ አይነት ሳሙና ነው። ታዲያ እንደምትመለከቱት ይሄንን አንዱን በዚህ መልኩ እናደቀዋለን ማለት ነው። በመፈቅፈቂያ መፈቅፈቅ ትችላላችሁ በሚያመቻችሁ ማለት ነው። በነገራችን ላይ ወዲያው ነው የሚበተነው ማለት ነው። በትላልቁ ቁርጣችሁ ራሱ ውሃ ውስጥ ብታስቀምጡት ምንም ጊዜ ሳይፈጅ ከ10 ደቂቃ በኋላ የሆነ በማንኪያ ወይ በጭልፋ ነገር ጫን ጫን ስትሉ ወዲያው ይበተናል ማለት ነው። ስለዚህ ያን ያህል የሚያስቸግር አይነት ነገር አይደለም። እሳት ላይም ጣዱኝ እንደሌሎች ሳሙና እሳት ላይ ጥዳችሁ ማቅለጥም አይጠበቅባችሁም። በጣም ሲምፕል የሆነ ነው አሰራሩ ማለት ነው። እንግዲህ እንደምትመለከቱት በመጀመሪያ በዚህ መልኩ ፈቀፍቀዋለሁ፣ በዚህ መልኩ አዘጋጀዋለሁ ማለት ነው በቢላ። በጣም የወደድኩት የፀጉር መታጠቢያ ነው። እኔ በፊት ፀጉሬ ስሩ የሆነ ለስለስ ያለ ሆኖ ጫፉ ክንችር ያለ ነው። ልክ ቀለም የተቀባ ሰው የሆነ አለ አይደለ? በቃ የሆነ ጫፉ ምን ሆኖ እንደሆነ አላውቅም። ምንም አይነት ቅባት በቀባ የሆነ ክንትር ያለ በቃ አለ አይደለ? ድርቅ ያለ ነው ጫፉ ማለት ነው። ቅባት አይቀበል በጣም ነው የሚቸገረው። እና ደግሞ መገዛቸው ሻምፖዎች ራሱ ምንም ነገር አይስማሙኝም ነበረ። ከዛን እንግዲህ አንዳንዴ በዱፍ ሳሙና እታጠባለሁ፣ አንዳንዴ ደግሞ በእንደዚህ አይነቱ መልክ ሻምፖ እየሰራው ከተለያዩ ነገሮች ጋር እየቀላቀልኩ እታጠብበታለሁ ማለት ነው። እና ይሄን ሻምፖ በጣም ወድጄዋለሁ። ፀጉርን በጣም ነው የሚያለሰልሰው። ፀጉሬ አሁን ላይ ማለት ነው ጫፉ ሁሉም አንድ አይነት ሆኖልኛል ማለት ነው። እና በጣም የወደድኩት የፀጉር ሻምፖ ነው ማለት ነው። በተለይ በቀለም በፐርም የተጎዳ ፀጉር ይሄ ሳሙና በጣም ይጠቅማቸዋል ማለት ነው። በነገራችን ላይ ይሄ ሳሙና ውድ አይደለም፣ በጣም ርካሽ ነው። በኩዌት ግማሽ ዲናር ነው የገዛሁት። በግማሽ ዲናር ገዝቼ ያስባችሁታል ከ6 ወር ወይም እስከ 8 ወር ድረስ በቃ የፀጉር ወጪን መታጠቢያን ሸፈነልኝ ማለት ነው። እና እንደዚህ በቀላሉ በትንሽ ሳንቲም ፀጉራችሁን ከብዙ አደጋ መጠበቅ ትችላላችሁ፣ መመለስ ትችላላችሁ። እንዲሁም ደግሞ ፀጉራችሁን ጤንነት መጠበቅ ትችላላችሁ፣ ወጪያችሁንም መቆጠብ ትችላላችሁ ማለት ነው። አንዷ እህቴ ደግሞ በኮሜንት ላይ ጽፋልኝ ነበረ የፀጉር ብዛትን የሚቀንስልኝ
ነገር ስሪልኝ ብላኛለችና እንዴ ለምን ጸጉርሽን ለምንድን ነው ብዛቱን ያልወደድሽው? ምክንያቱም ሁሉም ሰው ጸጉሩን ለማብዛት ነው የሚለፋውና ጸጉርሽ መብዛቱ እኮ ጥሩ ነገር ነው። ያው አንዳንዴ ስትሰሪ ወይ ስታበጥሪ ሊያስቸግርሽ ይችላል። ነገር ግን ጸጉርሽ እንዲለሰልስና በቀላሉ እንዲታዘዝልሽ እንደዚህ አይነት በተፈጥሯዊ መንገድ የተዘጋጁ ብዙ ክሬሞችን ለጸጉር ሰርቻለሁ። ቂቤ፣ የጸጉር ቅባቶች እንዲሁም ደግሞ ጸጉርሽን ስታጠቢ ደግሞ እንደዚህ ጸጉርሽን የሚያለሰልስልሽ እንደዚህ አይነት ሻምፖዎችን የኔ ቻናል ላይ ማግኘት ትችላለሽ። ስለዚህ በዚህ መልኩ ጸጉርሽን ማለስለስና በቀላሉ እንዲታዘዝልሽ ማድረግ ትችላለሽ። ለምንድን ነው ጸጉርሽን ብዛቱን መቀነስ የምትፈልጊው? ስለዚህ ጸጉርን ጤናማ እንዲሆን እንዲበዛልን ነው ሁላችንም የምንፈልገው። ታዲያ አንቺ ደግሞ ጸጉርሽን በምንም ታምር ብዛት እንዲቀንስ ብለሽ ጸጉርሽን የሚጎዳ ነገር እንዳትጠቀሚ ብዬ መክርሻለሁ። ከዛ እንግዲህ እንደምትመለከቱት እዚህ ጋር እንግዲህ በዚህ መልኩ ፈቅፍቄ አዘጋጅቻለሁ ማለት ነው። ከዛ እንግዲህ እንደምትመለከቱት 2 ብርጭቆ ውሃ ጨምሬያለሁ ማለት ነው። ቀዝቃዛ ወይም ሞቅ ያለ መጠቀም ትችላላችሁ። እኔ ግን ኖርማል ቀዝቃዛ ውሃን የጨመርኩት ለ10 ደቂቃ አስቀመጥኩት። እዩት፣ ወዲያው ድልድል ነው የሚለው፣ በቃ ወዲያው ይወፍራል ማለት ነው። እንደምታዩት ገና ውሃውን የጨመርኩት ግን ወዲያው ነው የወፈረው። እንግዲህ ለ6 ደቂቃ ምናምን ቁጭ አደርገውና ፕላስቲክ ሸፍኜ ከዛ ልክ ውሃ በደንብ ሲጠጣልኝ ልክ እንደዚህ እንደምታዩት በጭልፋ ነገር እጨፈልቀዋለሁ ውስጡ ያልተበተነውን ማለት ነው። የሆነ ስፈቀፍቅ የሆነ ትላልቅ የሆነ እየተቆረጠ የወጣ የገባ አለ። ስለዚህ እሱ በቀላሉ እንዲበተንልኝ በዚህ መልኩ ጨፈልቀዋለሁ በጭልፋ ማለት ነው። ካልሆነ ደግሞ እናንተ በብርጭቆ ማድረግ ትችላላችሁ፣ በብርጭቆ በቂጡ በኩል ማለት ነው። እንደዚህ ጫን እያደረጋችሁ ወዲያው ነው ብትን የሚለው ማለት ነው። እንደምታዩት በዚህ መልኩ ወጥቶልናል ማለት ነው። ካልሆነም ይሄው እንግዲህ እንደምትመለከቱት እንደዚህ በጭልፋ እያነሳችሁ ከዛም በማንኪያ መበተን ትችላላችሁ ማለት ነው። በቀላሉ ነው የሚበተንላችሁ፣ ምንም ጊዜ አይወስድም፣ ወዲያው ነው የሚበተነው። ከዛን እንግዲህ እንደምትመለከቱት ልክ እንደዚህ ውፍረቱም እንደዚህ የሆነ ነው የሚሄደው። በነገራችን ላይ ውፍረቱ እየጨመረ ነው የሚሄደው እና ምንም እንትን የሚል ነገር የለውም። በጣም እየወፈረባችሁ ሲሄድ የምትፈሰጉት ነገር የለም። ይሄ እንግዲህ ማለት ከአንድ ሳሙና የወጣ ነው ይሄ ሁሉ ማለት ነው። ቅድም ያዘጋጀሁት ያሳየኋችሁ የፈከፈኩት አንዱ ሳሙና ነው ማለት ነው። ይኸውት ብዛቱ ውፍረቱ በጣም ነው ደስ የሚለው። ይኸውት እንደዚህ በዚህ መልኩ በደንብ አድርገን ውስጡ ያልተበተነውን የጓገለውን በዚህ መልኩ በትነነዋል ማለት ነው። ከዛን እቃ እናዘጋጃለን የምናስቀምጥበት ክዳን ያለው ማንኛውም እቃ ላይ ጨምራችሁ መጠቀም ትችላላችሁ። ይሁት ኖርማል ሻምፖ ነው የሆነው። በቃ ልክ ከገበያ እንደምትገዙት ውፍረቱ እንደዚሁ ሻምፖ ልክ እንደዛ ሆነ ማለት ነው። ታዲያ እንደዚህ አይነት እቃ ላይ እንጨምራለን ማለት ነው። ወይ ደግሞ ማንኛውም ሰፋ ያለ እቃ ላይ ክዳን ያለው ማንኛውም እቃ ላይ ጨምራችሁ መጠቀም ትችላላችሁ። ይሄ ስላለኝ ነው። እንደምትመለከቱት በዚህ መልኩ ጨምራለሁ ማለት ነው። ታዲያ ይሄኛው ለህፃናትም ይመከራል፣ ለትልቅ ሰው መጠቀም ትችላላችሁ። እንዳያችሁት ምንም የተጠቀምኩት ነገር የለም፣ ውሃና ሳሙናውን ብቻ ነው ማለት ነው። ምንም ቆዳን የሚጎዳ ምንም አይነት ኬሚካል የለውም። ጸጉሩ ሳሙናው ሲዘጋጅ ራሱ ምንም አይነት ኬሚካል የሌለው ነው፣ ንጹህ ነው ማለት ነው። ከኬሚካል ነፃ የሆነ ወይም ከጎጂ ነገር ነፃ ነው ማለት ነው። እና በጣም ቆንጆ ሳሙና ነው። ብዙዎች አረቦች በጣም ይጠቀሙታል ይሄንን ሳሙና ለጸጉራቸው ማለት ነው። እና ጸጉራችሁ እየተበጣጠሰ እየተነቃቀለ እየረገፈ ካስቸገራችሁ ይሄ ነው መፍትሄው ማለት ነው። ጸጉራችሁን ለመመለስ ለማከም ማለት ነው። እንግዲህ እዚህ ጋር ላሳያችሁ ብዬ ነው። በመጀመሪያ በእጄ ላይ ላሳያችሁ ብዬ ነው። ጸጉሬን ዛሬ አይደለም የምታጠበው፣ ለዛ ነው ያልቀረጽኩላችሁ። ከዛ እንግዲህ እንደምትመለከቱት ይሄን ይመስላል። መጀመሪያ ላይ በደረቅ እጄ ላይ ነው ያሳየዋችሁ። የሆነ እንደ መንጓተት ይላል ማለት ነው፣ ወፍራም ነው። ከዛም ውሃ ስትጨምሩት ደግሞ እንደዚህ ድፍቅ ይላል ማለት ነው። እንግዲህ እንደምትመለከቱት የዛሬው ቪዲዮ ይሄን ይመስላል። እናንተም እንደሚጠቅማችሁ ተስፋ አድርጋለሁ። ተጠቅማችሁ ለውጥ አግኝታችሁ በኮሜንት ሴክሽን ላይ እንደምታመሰግኑኝ ምንም ጥርጥር የለኝም። እና ደግሞ እባካችሁ ቪዲዮን ላይክ ያላረጋችሁ ላይክ አድርጉ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ፣ ቤተሰብ ሆኑ። በጣም ብዙ ጠቃሚ የሆኑ ቪዲዮችን ሰርቻለሁ። ለወደፊትም ከዚህ በላይ ብዙ ጠቃሚ የሆኑ ነገሮችን እሰራለሁ፣ ይዤላችሁ እመጣለሁ እላለሁ እና ይህን ጠቃሚ የሆነ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ አድርሱላለሁ። እሺ ጓደኞቼ፣ የዛሬ ጠቃሚ ቪዲዮ ይመስል ነበረ። እስከ መጨረሻው ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሆኖልኝ፣ ባይ ባይ።